አንድ የመጽሐፍ ቅዱስ ሀሳብ እናነሳና በዛ እናወራለን። እግዚአብሔር አምላክ ፍቃዱ ይሁን። ያው መጽሐፍ ቅዱስ ክፍል ሀሳብ ሲወራ አንዳንዴ እኛ ባሰብነው እና ባልተመለከትነው መንገድ ሰዎች ስለሚረዱ ከዛ ሀሳብ እግዚአብሔር ይጠብቀን። የማርቆስ ወንጌል ምዕራፍ 10 ቁጥር 47 ላይ አንድ ታሪክ እናነሳለን። ያም ታሪክ ምንድነው? የናዝሬቱ ኢየሱስ ክርስቶስ እንዳለፈ አንድ አይነ ስውር ይሰማል። ያ አይነ ስውር ምን ያደርጋል? የዳዊት ልጅ ወይ ማረኝ እያለ ተደጋግሞ ሲጣራ እዛ አካባቢ ያሉ ሰዎች ይገጽሱታል፣ ዝም በል ይሉታል። እሱ ግን ዝም ማለት አልቻለም። የዳዊት ልጅ ወይ ማረኝ እያለ ከመጀመሪያው ልክ ቀጥሎ ባለው የሚጠራው መንገድ ጮክ እያለ ይጠራዋል። ኢየሱስ ክርስቶስም ከመንገዱ ይቆምና ጠሩት ይላቸዋል። እነዛ ዝም በል ያሉት ሰዎች ምን ያደርጋሉ? ና ይጠራሃል አሉት። ያም ሰውዬ ልብሴን ማቄን ሳይል ሮጦ ወደ ኢየሱስ ክርስቶስ ሄደ። ኢየሱስ ክርስቶስም ምን እንዳደርግልህ ትፈልጋለህ ሲለው ማየት እሻለሁ አለው። እምነት አድነዋል፣ ሂድ አለው። ከዛ ደቂቃ ጀምሮ አይኑ ማየት ጀመረ። የዚህ መጽሐፍ ቅዱስ ሀሳብ ላይ በጣም ከሚገርሙኝ ነገሮች ምንድነው? ብዙ ጊዜ እኛ በሕይወቶቻችን ማንጠይቀው ጥያቄ የለም። ስንጠይቅ ብዙ ሰዎች በዘራችንም ይሁን በማንነታችንም ይሁን በስራችንም ጉዳይ ይሁን ሊያሸማቅቁን እንዳንጠይቅ ያደርጉናል። አሁን ለምሳሌ ትዳር የሚጠይቅ ሰው አንተ ጊዜ እኮ አልፏል፣ ያንቺ ጊዜ እኮ አልፏል ብለው ሊያሸማቅቁ ይሞክራሉ። ስራ የሚጠይቅ ሰው በዚህ ፊልድማ ስራ አታገኝም፣ ትምህርቱ ደግሞ እንዲገባው እንዲገለጽለት የሚጠይቅ ሰው ደግሞ አንተ እኮ እንዴት ትምህርት ይገባል፣ ኦልሞስት እኮ ፌል አድርገሃል ብለው ተስፋ የሚያስቆርጡ ሰዎች አሉ። እነዚህ ሰምተን ቁጭ ካልን ከዚህ ሰውዬ ከዚህ አይነ ስውር በረከት አንካፈልም። ይህ አይነ ስውር ግን ዝም በል ቢሉትም ግን ዝም ማለት አልቻለም። አብልጦ ይጨው ነበረ ነው የሚለው መጽሐፍ ቅዱስ ክፍል ውስጥም። ስለሆነ እኛም ሊሰጠንና ሊደረግልን የምንፈልገው ነገር ካለ አብዝተን ልንጨው ይገባል እንጂ ዝም ልንል አይገባም። ዝም ልም ካልተገባን ደግሞ ኢየሱስ ክርስቶስ ከጠራን በኋላ ምን ትፈልጋላችሁ ሲለን የሁላ ዘመን ሳላገባ ቆየ፣ የሁላ ዘመን ስራ አጦኝ ቆየ፣ የሁሉ ዘመን ትምህርት ሳይገባኝ ቆየ ማለት አይጠበቅብንም። ልክ እንደዚህ ሰው የምንፈልገውን ፖይንት ብቻ መናገር አለብን። ለምንድን አብዛኛውን ከመጽሐፍ ቅዱስ ክፍል አንድ ታሪክ ልናነሳ እንችላለን። ይህም 38 ዓመት ሙሉ በአልጋ ቁራኛ የተቀመጠው መጽሐፉ የሚባል ታሪክ አለ። ኢየሱስ ክርስቶስ ልክ እነዚህ አይነ ስውሩንም መጽሐፉን የሚጠይቃቸው ጥያቄ አንድ ነው፣ ምን እንዳደረግልህ ትወዳለህ ነው። መጽሐፉ ግን ምን አለ? መልአኩ መጠመቂያውን ገንዳ ባናወጠው ጊዜ መጠመቂያ ውስጥ ቀድሞ የገባ ሰው ነው ድህነት የሚያገኘው እና ሰው ስለሌለኝ እዛ ውስጥ ሊገባ አልቻልኩኝ። እዛ ውስጥ ሳልገባው ይኸው 38 ዓመት ሙሉ የአልጋ ቁራኛ ሆኛለሁኝና እባክህን ከሐዋርያቶቹ አንዱ ስጠኝና ፈውስን እንዳገኝ አግዘኝ